ጌታ ኢየሱስ ክርስቶስ እስቲ ሳንቲም አንጣለች ምስል የሚለው ምስል ነው። ኤኮን የሚለው የግሪክ ቃል ድጋሚ የገባበት ክፍል ነው። እስቲ አንጣለች ሲሰጡት እንደዚህ ያየው ሳንቲሙን እና እንደዚህ ያየው እና ሰጣቸው። ምስልና ጽሑፉ የማን ነው? ምስል አለው እና ምስሉ የተቀረጸ ነው። የጢባሪዮስ ቄሳር ነው። በዛ ጊዜ የአውጉስጦስ ቄሳር ልጅ ማለት ነው። የጢባሪዮስ ቄሳር ነው ምስሉ። ጽሑፉ ደግሞ ሲገለበጥ ምን ይላል? የሕያው የአውጉስጦስ ቄሳር ልጅ ጢባሪዮስ ቄሳር የሚል ጽሑፍ አለ ሳንቲም ላይ። በዛ ዘመን የነበረውን ነው እየነገርኳቸው ያለው። አሁን የኛ ሳንቲም ሲገለበጥና ሲገለበጥ እንዳለው እንደ ይጽፉበታል። ምስሉና ጽሕፈቲቱ የማን ናት? ጮክ ብለው እንዲገሉት ነው። የቄሳር ሲሉት የቄሳርን በመልክ ስጡ አለ። የእግዚአብሔርን ሳንቲሙ ላይ ያለው የቄሳር መልክ ነው፣ እናንተ ላይ የኔ ነው አለ። ሳንቲሙን ስጡትና ነው አላቸው። ቄሳር በባቃ ውስጥ ሳንቲሙን፣ እኔ በባቃ ውስጥ እናንተ ግቡ ሲል መጽሐፍ እንደዚህ ይላል። በልባቸውም ብለው ጌታ ይባረክ። ምስል የሚለው የተቀረጸ ኤግዛክትሊ ራሱ ማለት ነው። ስለዚህ ኢየሱስ አባቱን የሚመስል አይነት አብን ለመምሰል የሚታገል አይነት አይደለም። በአብ ያለው ምንም ሳይጎድል 100% በሱ አለ። ክብር ለኢየሱስ ብቻ ይሁንለት። ስለዚህ ወንጌላት ላይ ያነበብነው ኢየሱስ ከተወለደበት ቀን ጀምሮ ወደ አባቱ በክብር እስከሄደበት ቀን ድረስ ያሳየን የአብን መልክ ነው፣ የአባቱ መልክ ነው። በጣም አስደናቂ ነው። አይደንቲካል ነው። ክብር ለኢየሱስ ይሁን። መገንጠል መለየት እስከማይቻል በጣም አስደናቂ ነው። የሚቀጥለው ሳምንት ላይ ይቀጥላሉ።